ነቢ በአገሩ አይከበርም የተባለው ነገር በእርግጠኝነት ያየሁት ጊዜ አሁን ነው። ነቢው እንኳን ነቢ ሊከበር በአቅራቢያው የተወለደ ሰው እንኳን ሰዎች ሰውየውን አፍሎት ለማድረግና ሰውየውን ሼር ማድረግ ምንም አይነት አቅም የላቸው። ሰዎች ያሉት የተጠመዱት የሐዘን መግለጫ የተለያየ በጣም የሆነ ዘግናኝ የሆነ ነገር ላይ ብቻ ሰዎች ስለሚጠመዱ እንደዚህ አይነት ሰው የሆነ ነገር ያደርጋል፣ የሆነ ስራ ይጀምራል፣ የሆነ ነገር ፕላን ያደርጋል፣ ያከናውናል። ሰውየውን በምን አይነት ማበረታታት አለብን ብሎ ሰዎች የሚያምኑት እሱ ድሮ ጊዜ ነበር። አሁን ላይ ግን ምንም አይነት ሰው የሰውን ማበረታታት ብሎም አይደለም የሀገሬ ሰው የውጭ ሰው እንኳን የሚሰጠውን ቦታ እዚህ በአቅራቢያው የተወለደ በጎረቤቱ ያለው ሰው እንኳን ራሱን ትንሽ እንኳን ኮንፊደንስ እንዲሰማ አያደርግም። ምንድነው ይሄ ችግር? እንዴት ነው? ለምንድነው እንደ ሰው እኛ ራሳችን ማለት እንዲህ ጎረቤት ያለ የምንተያይ ሰዎችን ማናበረታታው? ለምንድነው? ችግራችን ምንድነው? ይሄን ነገር ዛሬ እናወራለን። ይሄን ከማውራታችን በፊት ለዚህ ቤት አዲስ ከሆናችሁ ይሄን ቤት ሰብስክራይብ፣ ፎሎ በማድረግ ይሄን ቤት እንድትቀላቀሉ እፈልጋለሁ። ዛሬ ወደዚህ የመጣሁት ይሄን ሐሳብ ለምንድን ነው እዚህ ጎረቤት የምናቆምና የሰዎችን ማናበረታታው? ለምንድን ነው ለነሱ እንቅፋት ምን ሆነው? ሼር ለምንድን ነው የማናደርገው? ለምንድን ነው ላይክ የማናደርገው? ለምንድን ነው እነሱን ሰብስክራይብ አድርገን በዩቲዩብ ደረጃ በተለያየ ሶሻል ሚዲያ በፌስቡክ በኢንስታግራም ላይ ለምንድን ነው እነሱን ማናስተዋውቀው? ምንድነው ችግራችን? ስለዚህ ይሄን እናውራ መተናል። እኔ ሰለሞን ኃይለማርያም ነኝ። ዛሬ ወደዚህ ስመጣ የምታውቁት ልታውቁት ትችላላችሁ፣ የማታውቁት ደግሞ የሶሻል ሚዲያ ላይ በተቻለኝ መጠን እየተንቀሳቀስኩ ነው። ዩቲዩብም በተቻለ መጠን ከፍቼ እየሰራው ነው። በዛ ላይ መታችሁ እንድታበረታቱ በእግዚአብሔር ፍቅር እጠይቃለሁ። ይሄ ማለት ፍቅር የእግዚአብሔር ስለሆነ በዛ እጠይቃለሁ። እወዳችኋለሁ። ዛሬ ይህን ሐሳብ እንዲያነሳሳኝ ያደረገኝ በጣም እንዳወራ ያደረገኝ በብዛት እንደዚህ አይነት ነገሮች በሀገራችን ይታወቃሉ። ይሄ ማለት የማይሆን ነገር ላይ ለምሳሌ አንድ ነገር እዚህ አካባቢ እከለ ሞተ፣ እከለ እንደዚህ ሆነ፣ በመኪና አደጋ ሞተ፣ ተኝቶ ሞቶ አደረ፣ በሆነ ሰው ተጣልቶ ሰው ወቅቶት ሞተ፣ በሆነ እንትን ላይ ሞተ የሚባለው ነገር ግን በብዛት በሀገራችን ደረጃ እጅግ በጣም ታይቶ ተገንኖ ይታያል። መሆንበት ምክንያት ያ ሞት የተባለው ነገር አንደኛ ሞት መልካም አይደለም። ግን ሰውየው ስሞት ለሞተው ሰውየው የምትሰጡት እናንተ አናውንስ ላለ ሰዎች ለምንድን ነው ያን ነገር ማታረጉት? ሰውየው ኦልሬዲ ሞቷል። የሞተ ሰው ተልቅሶ መቀበር አለበት። ግን ለሱ የምትሰጡት ቦታ እሱን የምታረጉት ከፍታ ሰዎች ያው ይወዳል እኮ እሱ ይወዳል ወይ ቤተሰብ ነው ይሄን ነገር ነው ብሎ እንዲያረጉ እንዲያስቡ የምታረጉት አክሽንና ሰዎች ሰውየው እንኳን ሰው ባለሳት ሰውየው ጤናማ ሆኖ ሲኖር አንድ ጊዜ እንኳን የማይጠየቅ ሰው ነው ሞቶ እንኳን የምትፈሰተው በተለያየ ሰዓት ሼር የምትደራረጉት እኔ እንትን ስቶር ላይ የምታስቀምጡት ሰውየው ከሞቱ በኋላ በህይወት ያለ ሲሰቃይ ህመሙን እንኳን አልተጋራችሁ። ህመሙን እንኳን ምንም ቅንጣት ያህል አስተዋጽኦ አላደረጋችሁ፣ ማስቲካ አልገዛችሁ። ነገር ግን ስሞት ግን አለው። ይሄ እጅግ በጣም የሚያስጠላ እጅግ በጣም አሳሳቢ የሆነ ነገር ነው። ያም ሆነ ይህ በነገራችን ስሞት ችግር የለውም። ግን በህይወት ያለ ለምንድን ነው እንደዚህ አይነት ነገሮችን ማታረጉት? በህይወት ያለ ሰው ለምንድን ነው ማታበረታቱት? ለምንድን ነው ሰውየው አፍሎድ ሆኖ ራሱን እንዲያስተዋውቁ ማታረጉት? ምክንያት ምንድን ነው? ምን አደረገ? ከናንተ ጋር ስላለ ማውራት አይችልም? ከናንተ ጋር ስላለ ስለመበላ ስለመጠጣ በሌላ ሰው መታወቅ ክፉ ሆነ ታይቷችሁ ነው እንዴ? ለምንድን ነው ይሄን ነገር እንዴት ነው እናንተ ያልገነዘባችሁት? ለምንድን ነው ይሄን ነገር እንዴት አቅራቢያ ሌላ ሰውን ላይክ ያደርጉ፣ ሌላ ሰውን ሰብስክራይብ በተለያየ ነገር ፎሎ ያደርጉ፣ ሰውየውን እየተቀበልኩ እዚህ አቅራቢያ አንተ ጋር የምበላው የምጠጣው ሲሞት የሚያለቅሰው ሰርግ ላይ የሚቀመጠው ድግስ ላይ የሚቀመጠው ወንድሜን ለምንድን ነው ማታገዘው? ምንድነው ኢትዮጵያዊነት ችግራችን? በዚህ ይሄን ማናረግበት ምክንያት ምንድነው? ሰዎች ይሄን የማይፈልጉት ለምንድን ነው? የማይከፍሉት ነው ወይም ዋጋ የማይሰጡት ነገር ነው? እንኳን የምትጠቀሙት በነፃ የምትጠቀሙትን ነገር ለምንድን ነው ሌላውን ማናበረታታው?
ይህን ማድረግ መልመድ አለብን። በተለያየ ቦታ ላይ እንደዚህ አይነት ነገሮች ላይ ፎከስ አድርገን መስራት አለብን፣ ማበረታታት አለብን። ምክንያቱም የኛ ሰው ነው፣ ኢትዮጵያዊ ነው። ያን ነገር ደግሞ ማድረግ ያለብን ለራሳችንም ጥቅም ስለሆነ እኛ እሱ ካደግን በሱ ምትክ ደግሞ እሱ ራሳቸውን ቤተሰብ ሊያሳድግ ይችላል፣ ጎረቤት ሊያሳድግ ይችላል፣ ሰፈሩን ሊያሳድግ ይችላል። እሱ የተወሰነ ስፖንሰር የሚያደርግበት አቅም ሊኖረው ይችላል። ምን ስለሆነ እናንተ ስላገዛችሁ። እናንተ ግን ምንም አይነት አስተዋጽኦ ካላደረጋችሁ በስተቀር ሰውየው ምንም ቦታም ሰውየው የሚያድግበት መንገድ የለም፣ ራሱ የሚያሳይበትም መንገድ የለም። በዛን ጊዜ ደግሞ እሱም ይጎዳል፣ እናንተም ደግሞ ምንም አይነት ጥቅም አታገኙ። ከዛ ሰውየው የሚደግ እናንተም አሳድገናል አይነት ነገር በቃ ለራሳችሁ እናሳድጋለን አይነት ራሳችሁ ሪስክ ውሰዱ። ራሳችሁ ኮምፒተንስ እንድኖር አድርጉ። እወዳችኋለሁ።